ሙሉዬ ጋርድ እባላለሁ የሜካኒካል ሜንቴናንስ ወርክሾፕ ዳይሬክተር ነኝ። በኢትዮ ጅቡቲ ሬልዌይስ የትራክ ሜንቴናንስ ወይም ደግሞ የባቡር የሀዲዶች ጥገና የሚያገለግሉ ማሽነሪዎችን በሜካኒካል ሜንቴናንስ ወርክሾፕ በቅርቡ ወደ ስራ የመለስን ሲሆን እነኚህ ማሽኖች ከኮንስትራክሽን ማለቅ በኋላ ከ6 እስከ 7 ዓመት በላይ የቆሙና ከስራ ውጪ የነበሩ ሲሆን እኛ በኤሌክትሮሜካኒካል በሃይድሮሊክ እንደዚሁም በኤሌክትሪካልና በትራንስሚሽን የሜንቴናንስ ስራ የቆሙትን ማሽኖች ወደ ስራ መመለስ ይችላል። ታሪኩ ተሰማ እባላለሁ። የኢንዶዴ ኢንፍራስትራክቸር ሜንቴናንስ ወርክሾፕ ሄድ ነኝ። ሲቪል ኢንፍራስትራክቸር ሜንቴናንስ ወይ ደግሞ ትራክ ሜንቴናንስ የምንለውን ጥገና ስንሰራ በዋናነት የሚያስቸግረን ከማንፓወር ፍሪ የሆኑ ማሽነሪዎችን አልነበረንም። ከዚህ በፊት የምንሰራባቸው 2 ማሽኖች ነበሩ። እነሱም ND4 እና YDA2 የሚባሉ ታፒክ ማሽኖች አሉን። እነሱ በዋናነት አንደኛ ኤፊሽንት አይደሉም ወይ ደግሞ በተሰጠን ዊንዶ ታይም ውስጥ ያንን የሚፈልገውን ያክል ኪሎ ሜትር በነዛ ማሽኖች ሸፍነን አልመጣም ነበረ። ኢን አዲሽን በማንፓወር እንደመንቀሳቀሳቸው መጠን ብዙ ማንፓወር ይፈልግ ነበረ። አሁን ኢንዶዴ ሜካኒካል ወርክሾፕ ታምፒንግ ማሽን ወይ ደግሞ እነኚህን በማንፓወር የሚሰሩ ማሽኖችን የሚተካ ላርጅ ማሽን ለ7 ዓመት የቆመውን አስነስተውልናል። እነዚህ ማሽኖች 3 አይነት ሲሆኑ አንደኛው ታምፕ የማድረግ ወይም ባላስቱን በሚፈለገው ስቴቢሊቲ እና ቅርጽ ላይ እንዲቀመጥ ለማድረግ የፕሮፋይሊንግ የባላስት ዲስትሪቢዩሽን እንደዚሁም የታምፒንግ ማሽን ሴቶች ሲሆኑ እነኚህ ማሽኖች ወደ ኦፕሬሽን ሲገቡ በሰዓት እስከ በአንድ ዊንዶ ውስጥ በኦፕሬሽን ዊንዶ ውስጥ ከ10 እስከ 15 ኪሎ ሜትር ያክል መሸፈን ይችላሉ። ይህም በሰው ኃይል በቀን ወይም በተሰጠ ዊንዶ ውስጥ እስከ 1 ኪሎ ሜትር ብቻ የሚወስደውን ጊዜ በዚህን ያክል 15-20 እጥፍ ድረስ ማሳደግ የሚችሉ ናቸው። እሱ አንደኛ ማንፓወርን ይቀንሳል። ሁለተኛ ደግሞ ሜንቴናንስ ዊንዶ ታይማችንን ብዙ ከቨር አድርገን እንድንመጣ የሚያግዘን ስራ ነው የተሰራው። ለዛ እንደ ኢንፍራስትራክቸር ሜንቴናንስ ወርክሾፕ በጣም እናመሰግናለን።